ናችሁ እንዴት ናችሁ? የምን ቤተሰቦች እንግዲህ እንደምታዩት በዚህ በኩል ይሄ ቦታ በጣም ያምራል። ይሄን አንድ ዙር ሞክራለሁ ራሴን እያመመ እንዴ በጣም ከፍ አለ እንዴ አታየቆም እንዴ። ሰላም ሰላም ዩቲዩብ እንዴት ናችሁ? እንደተለመደው በአዲስ ቪዲዮ ተመልሰናል ከጀሞ ጋር። እዚህ ጋር እንደምታዩት ዩቲዩብ ያለ ከፊት ደግሞ እነ ሱራና ስቲፍ አሉ እየመሩን ነው ይላል። እዚህ የመጣነው ቦራ አንዳንድ ነገር እንሞክር አሉ። ያው እኔ የሌለ ራሴን እያመመኝ ነው። አይት ግን እኔ ራሴን እያመመኝ እነሱ ነው የሚገቡት ብዬ ተስፋ አደርጋለሁ። ይኸው እንግዲህ እንደምታዩት ላሳያችሁ። ካሜራ ምናምን ይከለክሉናል ብዬ ተስፋ አይከለክሉም ብዬ ተስፋ አደርጋለሁ። ስማ ምንድነው ገባው ከኢንትሮ ጠፋችሁ እኮ ምን የለንበት? አዎ እንዴት ነው? ሰላም በሏችሁ። እንግዲህ ተፈተሽን እዚህ ጋር እንደ ህፃን ልጅ እኛን ያጫውቱን። እንግዲህ ከዚህ በፊት ሰርቼ ነበር ቪዲዮ ግን አጥፍቼዋለሁ ዩቲዩብ ላይ። እንግዲህ እነሱ ራፍ ይላሉ አዲስ ማይክ አለ፣ አዲስ ማይክ አለ፣ አዲስ ካሜራ አለ ምናምን። ከፊት ላሳያችሁ ከስልኬ ይሄኛው ነው ሱራ፣ ይሄኛው ነው ምን ሞክረው። እንግዲህ ጋይስ መተራል ምንድነው ምንድነው አድርገው የሚያስ ለእነው የምረራል። እንግዲህ ጋይስ እየገባ ነው እንደ ጀማሪ ዩቲዩበር ናሴ ሌቭላችንን ከፋር ተለውጧል። ግን በእውነት እንደዚህ ነበር እንዴ? እኔ ከመጣሁ በጣም ቆይ በስመ አብ ካሜራችን ራሱ እንዴት ነው የምታምረው! ሱራፊል ይፈጣጠራል። ምን ሊሰራ ቼክ ሊያደርግ ነው? ቴሌብር ይቻላል። እንግዲህ ምን ይሄኛውን ነው ምን ሞክረው እየተስፋ አደርጋለሁ። እዚህ ጋር እንደምታዩት ህጻናቶች አሉ። በቃ ይሄን አንድ ዙር ሞክራለሁ ራሴን እያመመኝ ስለሆነ የሌለ ያዞረኝ ነው። እንግዲህ ጋይስ እየቆረጡ ነው። ናችሁ እንዴት ናችሁ? የምን ቤተሰቦች እንግዲህ ጋይስ ከዩቲዩብ ጋር አዳዲስ ቪዲዮዎች እንሰራላችኋል። የምግብ ሪቪው ምናምን እንሰራለን። እንግዲህ ጠብቁን። ሰብስክራይብ ያደርጋችሁ፣ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የዛሬው ቪዲዮ ኢንጆይ እንደምታደርጉ ተስፋ አደርጋለሁ። ከዚህ ቀጥሎ ምን ሄደው ደግሞ አዲስ የተሰራ ስኩተር አለ ከስካይላይት ጀምሮ እስከ ደንበል ድረስ እንሄዳለን። እስኬት እያደረግን ግን አልችልም። ግን ያው ልልስል ማለት እኔ ራሱ አልችልም፣ ግን እንለምዳለን። ያው ምንም የሚሳነን ነገር የለም። እኛ አተ ሱራፊ ከፈይና ሰክሻ ልትተልሽ በቃ የሁሉንም አድርጉ። ግቢውን ላላያችሁት ምናልባት የዛሬ 10 ዓመት 20 ዓመት መተው ከሆነ እንዲህ ይሄን ይመስላል። ያው ከሴንተር ካሜራው አልተግባባንም ትላለች ከኛ ቀላል። እዚህ ጋር ትኬት ምናምን ትቆርጣላችሁ። ተቀደኝ ይላል ምን እስኪቆርጥ ቸኩያለሁ። ሱራፊ አራቱ ቁረጥ ነው እንትን አለ ሰዓት 5 ደቂቃ። ስቲፍ ቦስ እየቆረጠች ነው። እንግዲህ ስቲፍ እየቆረጠ ነው። ይሄ ለማንኛውም በዚህ ካሜራ ከነሱ ጋር ምናምን የመጀመሪያዎቹ ናቸው። እዚህ ጋር ይተያለ ሱራፊል አለ ያሳ። እንግዲህ እስከ መጨረሻው ተከታተሉ፣ ገብተን እንሞክራለን። ሱራፊል እየቆረጠ ነው። ሌትስ ጎ። እንግዲህ ተመልካቾቻችን ትላል እንደ ቲቪ ጣቢያ ነው ይባላል ብቻ። ለማንኛውም እነ ሱራፊል ቶሌት ሄዷል ትላል። ያው የኔ ተመልካቾች ኢንተርናሽናል ስለሆኑ አማርኛ እንግሊዘኛ ምናምን ግድ ነው ትላል። ለማንኛውም እዚህ ጋር ቁጭ ብለናል እነሱ እስኪመጡ ድረስ። እዛ ጋር ሰልፍ ነው ላሳያችሁ። እኔ እኮ ምንም እኮ እንደዚህ ጋር ደስ እንደሚል ግን እስቲ ልታመምና ወይጆላችሁ ትላል። ራሴን እያመመኝ ነው የመጣሁት። እኔ ቅርብ ጊዜ ተጨጨለ አረባክ መቼ ከስንት ቀን በፊት ነው? 4 ቀን በፊት 5 ቀን በፊት ቀን እንዴ ሳምንት ማለሙላማ አንጮላን እና ካሜራው እንዲታየው አሁን ወርዚ ያደርጋል። ይሄ ይገባል የምር ማራኒ
እንግዲህ ዝም ብዬ ላሳያችሁ። ዛሬ ቅዳሜ ነው። ያው ህጻናቶች ይበዛሉ። እኛ እዚህ ስራ ይንቀባል። አራት ምን ያርግ ከላ ታያችሁ ጋር እዚህ ጋር ህጻናቶች እንትን ይቀባሉ። ምንድነው የሚባለው? ፊታቸው ይሳላሉ ምናምንና ሱራፌልን እዚህ ጋር እናስለው። ታራው ቆዩ ግን ምንድነው አታ ጸጉር ደግሞ በቃ ይል አድርጓል። ወደየ ተቆረጡ እንጂ ምንድነው አውላ መጡ። ሄሎ ትንሽ ይፈልጉንና እስቲ ባይዞ አብረን ነው የተማርነው ጋይስ። እነዚህ አራታችንም አንድ ትምህርት ቤት ነበርን። 12ኛ ክፍል ከስንተኛ ክፍል ከ6 ምናምን 7 ነው። ማን ጭንቅላት ያለው ይመስላል? እስቲ እናስገምታችሁ። እስቲ ማን ከአራታችን ማን ጎበዝ ይመስላችኋል? ከ107 ተቆራለ። ምን ይላል መሰለህ? እኔ አራታችንም አንድ ላይ የተማርነው አልኳቸው። ከዛ ማን ነው ጎበዝ ከአራታችን እያለ ማን ይመስላችኋል? እና ኮሜንቱን ገብታችሁ ይታ ኮሜንት ገብታችሁ እስቲ ማን ጎበዝ እንደሚሉ እስቲ እናያለን። ስማ እናንተን መጨረሻ አድርጌ ማለት እኔ መሀል አካባቢ ላስገባችሁ። መጨረሻው ነው ይሻላል። እኔ እዛ ይገርም የምር ተፋባ ራሴ ተፋባ እናቴ ተሞተነብኝ አጥንት ያስመልሱ ልጆች። እሺ መሀል ላይ ነው የምትሆነው። እኔ ጥግሉን አንተ ከኔ ያጠገብ መሀል እኔ ጥግ ሆነ አይሻል እንዳይወድቅብህ አንተ ስለምትይዘው ማለት ነው። እኔ ነው ቢዘው አንተ ነው የምትይዘው። እኔ የትም ቢዘው አልወድቅም እናቴ። ስለዚህ መሀል ላይ ትሆናለህ። የትም ቢዘው አልወድቅም። እንግባ በቃ ወንበሩ እኔ እኮ የምለው እኔ እዚህ አካባቢ ሉን እኔ እዛ ሉን እንዴ እኔ ካሰብኩት እኔ እዚህ ጋር ሆኜ እናንተ ሊያዛችሁ አንተ እዚህ ጋር ነሽ። ከባድ ሪስክ እየወሰድን ጋይስ እንደምታዩት እኔ ጠፋኝ ማለት አልጠፋም። እዚህ ጋር ስቲፍና ይተባረካሉ። እኔና እሱ ጋር ከፊት ደግሞ አሉ። ከፊት እንደምታዩት ልጆች አሉ። ኧረ ቆይ ይሄን ተው ጀመረ እንካ ሱራ ተይ ተይ እኔ ሊያዘው ይሄንም አልጥሉም በጌታ የነገርኩህ እኮ ሱራፌል ያስገባህ ነው። እንዴት ካሜራውን እንዳያስኩት እኔ ነው የማውቀው። ኧረ ወይኔ ጋር ብሎ እየሰራ ነው ጋይስ። ለምንድን ነው እዚህ የሚቀጠቀጠው? ዝቅ ሲል ይኸውልህ ካሜራውን እንዲወድቅ ተጠንቅቀህ ምናምን ይቀጠቅጣል። እጄ በኢየሱስ እኛ ላይ ስራ ትሰራለህ። አንተ ልግባ ብለህ እዚህ ነው እንዴት ናችሁ ብሎ እየሰራ እስቲ ዝም ብዬ ከፊት ያለውን ድባብ ላሳያችሁ። ተጣብቅ ያለው እኮ እሱ እንዴ በጣም ከፍ አለ እንዴ አታይቆም እንዴ ጋይስ እዚህ ከፊታችን ያለው ንፋሱ ራሱ ሳሚ ዲጃችን እንዳይጠልብን እንጂ ሱራ ምን ነው ዝም አልክ እንዴ ወይኔ ጋይስ ይሄ ነገር እዚህ ይገባሻል። ይሄን ከፈራችሁ ግን እናንተ ችግር አለባችሁ።
ላይፍ አልገባቻችሁ ማለት ነው። ይሄን ከፈራችሁ ላይፍ ቦይ ነው። ኧረ ስቲቭ ተው። ኧረ ተው ቦርሳ አለ እንዴ ምንድን ነው እየባሰ ወይኔ አዎ ይቀጥቅስ ስቲቭ ግን መረጋ ብላል ምንድን ነው በጣም ጨምሮታል እንጂ ስንዴ ቃል ኧረ አንተ ተስፋ ቆርጣን ይኸውልህ ከተነሳ ማለት ነው እንውጣለን እኮ ነው ይኸው እጅን ይዘህ አሁን ኖር ማለት ሱራ ግን ምንድን ነው ካሜራ ይዛሉ ላይ መቶ ብር ነፍሴ ሊያጠፋ ኧረ ወይኔ እስቲፍ ማይፈራም ሻፕ ብላላ እስቲፍ ኧረ በስመ አብ የሚደገመው ነገር የለም ያምራል ያስመልሰኝ ወረ ዛሬ አልደገመም ሱራ ቀዘቀዘ እኮ አላየሁትም ትደግሚያለሽ ሱራ ዝም አለ እኮ የሚያዞረው ጭራሽ አረሳ ያዞር አልገባም እንዴ ጭራሽ እስጢፋኖስ ይኸኛው ብረቱን አንስቱና ይታል ይገባል እኔ እንደዚህ ጨፍድጄ ይዤው ምን ተሰማሽ እስጢፋኖስ ሰማፈን ነበር በጣም እንውጣ እንደዚህ ጋይስ ተረጋግጧል ካሜራችን ሴት ይዘን እንውጣ ላዳ እንደሚያስገዛ አላወቅንም ቀላል ላዳ ይገዛል ተገላገሉ እንደምን በስመ አብ ኧረ ራሴን አመመኝ በኢየሱስ ኧረ ላሻተ አዙሪኝ በኢየሱስ ገባ ራሱ አሁን አልገባም አታኒ አዙሪኝ በእውነት ምን እሺ ይሄን ነገር ላውል እንዴት አዩስ እንጃ እንደዚህ ነው አረዘም በጣም ኧረ ኖርማል ያምር እግዚአብሔር ያው 10 ደቂቃ ነው 8 ደቂቃ 7 ደቂቃ በጣም ረጅም ነው ኢየሱስ ኧረ እኔ አልቻልኩም ራሴን አመመኝ መጀመሪያ ያው እውነት አንተ ትስቃለህ ያን ጮታ ምንድነው ዝም ብለሃል ኧረ ምንም አልሆንኩም ሰላም ይሄኛውን አይታችሁት ከሆነ ቲክቶክ ላይ ምናምን ነገር ዝም ብሎ ነው የሚከረከለው ከላይ ያለው የሌለ ይዞራል እናንተ ልጥፍ ብላችሁ ውስጥ ትቀመጣላችሁ ቪዲዮን ካገኙት ላስገባላችሁ እችላለሁ ያን እንደምን አንጮት እዚህ ጋር ሌላም አለ የትኛው በልተን ቢሆን ምን አስባችሁታል ጋይስ በልተን የጡትን ቢሆን ኖሮ እንልባችሁ ነበር ለማንኛውም እኔ ራሱ በእውነት እንጂ ይሃኛውን እንዲዳ ምሮ የሚባለው እስኬቱ እኮ እንዴ ትንሽ ይጨልም ብለን ነው እንግዲህ ጋይስ አልነገርኳችሁም ወይ ነግራችኋል ይሁን አላውቅም ከዚህ እንደወጣን ነግራችኋል መሰለኝ አዲስ የተከፈተ እንትን አለ የሆነ እስኬት አስፋልት ላይ ተከራይተን እሱን እንሄዳለን አንችልም ግን ያው ሱራፊል ይችላል አውራልሽ እስቲፍ ትችላለህ ኢቴክ ጭራሽ አራታችንም አንድ አይነት እንሞክራለን ማለት ነው እንግዲህ ተከታተሉ ሰብስክራይብ ያደርጋችሁ ጋይስ ከዚህ በኋላ የሚገራርም ቪዲዮዎች ይዘንላችሁ እንመጣለን ሌትስ ጎ እንግዲህ ዩቲዩብ እንደምታዩት አሁን ቦሌ ተገኝተናል ስካይላይት ከኋላችን እንደምታዩት ስካይላይት ነው ዩኒቲ ዘመግቢያው ምናምን ነገር ትንሽ ከዚህ ወደ ራቅ ብለን ትንሽ አንድ 10 ደቂቃ የወክ አርገን ምናምን ነው እንትን ሳይክል ያለው 5 ደቂቃ ምናምን ከዚህ ጫፋ እንደ እዛ ጫፍ አረ እዚህ ጋር ነው ኦኬ ማን ቀረጸ አንተ መቀረጽ አልፈልግም አላ እንግዲህ ጋይስ እንደምትይዙ አግኝተናል ማከራያው ቦታ ላሳያችሁ ማለት ነው ለአራታችን አንድ ላይ ስለሆነ ወረፋ እንያዝና አዎ ከዛ አራት ሳናናግር ነው ወረፋ ሲገድ እናውራው እኛ ላውራው ውስጥ ሳይሆን እዚህ ዳር ሌሽ አይ እዚህ የት እንግዲህ ጋይስ እንደምታዩት
ሀገራችን አምራለች። ቦሌ ነው። በማታ በደንብ አሳያችኋለሁ። እዚህ ይሻላል። አረምረም እየተዟዟረ ምናምን ነገር ማለት ነው። አሁን እዚህ ጋር ትንሽ የሆነ ሬስቶራንት እንግባና ቁጭ ብለን እንትን ለካሳ አልነግራችሁ ወረፋ ሲዘናል። በጣም ብዙ ወረፋ ነው ያለው ባይኩ ማለት ነው። እና ወረፋ ሲዘናል ወረፋችን እስኪደርስ ድረስ እዚህ ጋር ቁጭ ብለን እናወራለን። እኔ እንደ ፌመስ ነው እየታየሻለሽ አልገባ እና ፌመስ ነኝ ምን ለማለት ይላሉሽ ፌመስ አረዱ ፎቶ ምናምን የሚያነሳ ነው። እንግዲህ እዛ ጋር ወረፋ ሲዘን የመጣ ነው ላሳያችሁ። ቅርብ ነው እዛ ጋር ሰው የበዛበት ቦታ ጋር ምናምን የሚያከራዩት ማለት ነው። ስለዚህ እኛ እዛ ወረፋ ሲዘን እዚህ ጋር ቁጭ አልን ማለት ነው። ይሳል እንደምትሄድ ካሜራው አሁን ጫልሟል ሰማዩ እንደምትሄድ ግን ጥራቱ ምናምን በቃ ያበረ። ሁሉም ደግሞ መብራቶች ሲበሩ ምናምን በማታ ያለው ቪው እንዴት ያበረ ነው። እንግዲህ ተከታተሉ። እስከ መጨረሻው የተከታተለ ፎቶ ይመቻችሁ። ተከታተሉ። እንግዲህ ዋይቲ ከብሬክ ተመልሰናል። ብሬክፋስት ነው ተላለ ሁልጊዜ ስቲፋኖስ እና ሱራፌል ሁሌ እንደሮጡ ነው። እንግዲህ እንደምታዩት ሰፈር ወጣ ነው የሚያምረው። ያው ወረፋችን እስኪደርስ ነበር ቁጭ ያለው። እንግዲህ አሁን ወረፋችን ደርሶ ከኢቲቪ ጋር ወደፊት እየሄድን ነው። እንዲህ አሁንም ወረፋ አለ። አንተ ስሙ ይሄን ይመስላል እንግዲህ ጋይስ እንደ ፌመስ እኮ ነው። እናቴ ትም አራባች አባቴም ታገባች እኔን ካለ ያስ ግድ ነው ይታል ያዛ ነው። እንግዲህ ጋይስ አሁን ልነዳ ነው። ግን እንዴት እንደሚይዘው አይመችም እኮ ለማለት በስቲፍ ምን ያናግራት ስለማናግራት ይታልች። እንግዲህ ጋይስ ናሽናል አይዲ ያስፈልግ ነበር። እኛ ናሽናል አይዲ የለም። በቀበሌ መታወቂያ ነው ልንገባ ያሰብነው። ቅድም አውርተናት ነበር። እሺ ብለናለች። ድምጽ ይሰማል። ምን አለች? አላወራትም። ፓርኪንግ እዚህ ያለ ማለት አትስማ። ፓርኪንግ ይሄ ነው በቃ ይሄ አትኝ እንግዲህ ከዛኔ ቪው ላሳያችሁ። በዚህ በኩል ምናምን ነገር አበረ ጥራት ነው ያለው ማለት ያያችሁ ነው ጋይስ። በዚህ ወርጣ እንይዋለ እንደምታዩት ብዙ ወረፋ ነው ያለው ጋይስ። እየከፋፈሉ ምናምን እያያችሁ ነው። የሁሉ ወረፋ ነው ያለው። ደርሰናል። ብቻ እየነዳ እንገናኝ። ሌትስ ጎ። እንግዲህ ዩቲዩብ 40 ደቂቃ እስኪደርስ ዞር ዘሉ ላይ ከፊት ያለውን ነገር እናሳያችሁ ብለን እኛ ሶስታችን ወክ እያደረግን ነው። ተባረክ እዛ ጋር ቆሞ እየጠበቀ ነው። ድንገት ተራችን ከደረሰ ይደውልናል ማለት ነው። ከሁለቱም ሳንሆን አሁን ለምሳሌ ይሄኛው ለመቅረጽ ስለማይመች በዚህ መሪ ስለሚይዝ ለመቅረጽ ይከብዳል እና ቢያንስ አካባቢው ላሳያችሁ እስከዛ ድረስ በሚለው ድንገት እንኳን ስነዳ ካልቀረስኩ ማለት ነው። ስለዚህ ቦሌ ምን ትመስላለች ከስካይላይት ወደታች ያለው ማለት ነው። እሱ ላሳያችሁ። ተከታተሉ። ያዘው እንግዲህ ጋይስ እንደምትዩት በጣም ነው አካባቢው የሚያምረው። በማታ በጣም ያምራል። በቀን ደግሞ ብትዩት ደግሞ ከዚህ በላይ ነው። ግን በማታ ሲሆን ትንሽ ዳውንታውን ይመስላል በሚለው ማለት ነው። እና ከፊት ለፊት በጣም ብዙ ሰው አለ። እንግዲህ አስፋልቱ ምናምን ያያችሁት ጽድት ያለ ጥርት ያለ ነው ማለት ነው። የምን ቤተሰቦች ሰብስክራይብ ያደርጉማ በነፃ ነው የሚያዩት። በነፃ ነው የሚያዩት። ጋይስ ሰብስክራይብ ያደርጋችሁ እንግዲህ መንገዳችን ይቀጥላል ወደፊት። አውትፊታችን ይሄን ይመስላል። ይሄ እንትን አለ እና ለምን ትንከታ ያደርጉም? ዜሮ እኮ ክሪቶ ዜሮ ጸጉር ያሳደገው
ይሄ ቪዲዮ እንግዲህ ጋይስ ሊረዝምባችሁ ይችላል። ያው ምንም ማድረግ አልችልም። አንድ 30 ደቂቃ ምናምን ይወጣሉ ብዬ አስባለሁ። ከላይ ፎቆቹ ያዘው እንግዲህ እንደምታዩት በጣም ያምራል። እዚህ ጋር አስፋልት ምናምን ነገር ሰንበት የመጣ ነው። ቪው ደግሞ ይሄን ይመስላል። ከላይ ወርታችን የመጣ ነው። አሁን ደግሞ ወርታች ዝም ብለን እንወርዳለን። ያለውን ነገር አሳያችኋለሁ። እግረኛ እንደ በፊቱ አይደለም፣ በጣም በስቷል። እየቀረስክ ወደፊት እንሄዳለን ማለት ነው። ግን እዚህ ጋር ያሉት ህንጾች ምናምን ቢበሩ አይደል ሱራፊል እነዚህ ህንጾች ቢበሩ ምናምን ትንሽ ያምራል። ያምራል። ሳይበራ ራሱ የስቲፋዘር ነው። ወይኔ ለካ ረስቼው ሳት መጀመሪያ ትነግራችሁ የስቲፋዘር ህንጻ ነው። እንግዲህ እንደምታዩት መስመር አታስወጡኝ። ቤቱ ጋር እንደሚያስኬዱኝ ልታስቀጣኝ ነው። 2000 ብር ነው። አረ 2000 ከሆነ እንደውም አቅናሽ 5000 ነው። አረ እባክህ እዚህ ጋር በጣም ነው የሚያምረው። እንግዲህ ጋይስ እንደምታዩት ሰዎች አሉ ምናምን እዚህ ጋር ደቅ ደቅ ብለዋል። በዚህ በኩልም ቪው ይሄን ይመስላል። እኛም ወደፊት እየሄድን ነው። እዚህ ጋር መብራቶቹን እያያችሁ መሬት ላይ ያለው ቀና ስትል ደግሞ እዚህ ጋር ያለና ግን እንዴት አየሁ ሱራፊል? አሁን አንተ ውጭ ነው ያለኸው በል ዲያስፖራ ነበርክ መጣህ። ግን ስታየው ምን ይሰማል? እኔ ያን የሄድኩ ጊዜ ቦሌ ማለት ፍሬንድሺፕ ነበር ረጅሙ ሳይ ያ ኦፍ ኮርስ በጣም ከተማው ተለውጧል በጣም ያየው ነው ልጅ ተይዞ ነው እየሄደ ያለው። ምንድነው የሱራ መጨረሻ እንደዛ ነው ማመጣው። ሱራ አስባል እየነዳ ወደ ኋላ ቅድም ተናግረሃል እኮ አልችልም። አትክፉኝ እናንተ። ኧረ ከሱራፌልና ከስቲቭ ጋር ያለው ዋክ ይሄን ይመስላል። እዚህ ጋር ትንሽ ቢዚ ነገር ነው መሰለኝ። አያምርም? ይሄ ቦታ ብዙ ጊዜ አይቼዋለሁ። ምግቡ ዋጋቸው ራሱ ርካሽ ነው በጣም ጸዴ ነው። የባለስታ መኪና በዚህ እንኳን ጭኖ ይሰጣል። ገብታል አልኩት። ይሄ ቦታ በጣም ነው የሚያምረው። አይተሃል? ብዙ ቪዲዮ ላይ አይቼዋለሁ። እስቲ እንግባ እንዴ ትላለህ። ብዙ ሰው አለ። በአንድ በኩል ነው እንግዲህ ጋይስ እስካሁን እያሳዩዋቸዋለሁ። በዚህ ጋር አንድ ያላለቀ ህንጻ አለ። እንደምታዩት በጣም ነው እንዴ! አሁን እኔ ራሱ ተደነቅኩኝ የምር። በስመ አብ
ፎቶቹ ይሰሩ ነበር ማለት እኛን ሁለት አንተ ነው እንጂ አንተ ዲዛይን ተሰጠ ምን እየሰራ ነው እያሉ እኮ ነው። ደግሞ የሚደብረው እኛ ጋር በቃ እየቀረስኩ ነው ብትላቸው ምንም አታመጥ አምጣው ምናምን እንትና ኤፊሲ አላያችሁት ካሜራውን ተቀብሎት ይዞ ገባች ፖሊስ። አዎ እንደዚህ አይነት አሰባ ነው ካሜራ አይደል? አዎ በዚህ ነው የሚሰራው አስቡ። እንግዲህ ዩቲዩብ ለመቅረጽ አይመችም እየነዳውና ከቀረጽኩላችሁ ቀረጽኩኝ ካልቀረጽኩኝ ደግሞ አልቀረጽኩም ነው። ስልክ ካሜራውን ባትሪ ሊዘጋ ነው። እንግዲህ የዛሬ ቪዲዮአችንን ያያችሁትን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይመቻችሁ።